ሰላም ሰላም እንዴት ናችሁ? የብርቱካን ዩቲዩብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ እንግዲህ ዩቲዩብ ከ50 እና ከ50 በላይ ሰብስክራይብ ያላችሁ ላይቭ እንዴት ቬሪፋይ እንደምታደርጉና ላይቭ እንዴት እንደምትገቡ እስከመጨረሻው አሳያችኋለሁ ማለት ነው። ሰላም የብርቱካን ዩቲዩብ ተከታታዮች እንዴት ናችሁልኝ? እኔ ወዶች ሁላችሁም ደህና ናችሁ? እግዚአብሔር ይመስገን አለሁ በጣም ደህና ነኝ። 600 ሰብስክራይብ ገብቻለሁ። ስለምታበረታቱኝ ስለ ሁሉም ነገር በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። ቴንክ ዩ ሶ ማች። የምር እግዚአብሔርን አልጠበቁም። በጣም ነው አመሰግነው። ከዚህም በላይ ማበረታታችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ከዚህ በላይ ብዙ መስራት ፈልጋለሁ እና ብታበረታቱ በጣም ደስ ይለኛል። ሁላችንም የማዳም ቅመሞች እርስ በርሳችን ብንተጋገዝ በጣም ደስ ይለኛል እና ያለኝ ያስማናለን። እስከመቼ ድረስ የትልቆቹን እያሳደግን እንኖራለንና እነሱንም ያው ማድረጋችን ባይከፋም እኛም እርስ በራሳችን መተጋገዝ አለብን ብዬ ነው ማስበው። እና ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ላይቭ ከ50 ሰብስክራይብ እና ከዛ በላይ ከ50 በላይ ሰብስክራይብ ያላችሁ እና ላይቭ መግባት ፈልጋችሁ እንዴት ቬሪፋይ ማድረግ እንደምትችሉ አብረን እናያለን ማለት ነው። ከቬሪፋይ ጀምሮ እስከ ላይቭ አገባቡ ድረስ አብረን እናያለን ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ እና የኔ ወዶች ቀጥታ ወደ ቪዲዮ። እሺ የኔ ወዶች ያው እንግዲህ እንደምታዩት እዚህ ጋር የጽሁፉ ያው ቬሪፋይ ካደረጋችሁ በኋላ ከ24 ሰዓት በኋላ ላይቭ መግባት ትችላላችሁ እያላችሁ ነው ማለት ነው። እኛ የምንፈልገው እቺኛዋን ቬሪፋይ የምትለዋን ስለሆነ ቬሪፋይን እነካለን። አሁንም በመቀጠል እዚህ ጋር ቬሪፋይ ይለናል። ከዛ እዚህ ጋር የምናስገባው ቁጥር እዚህ ጋር ሀገር እንመርጣለን። ሀገር የኢትዮጵያ ስልክ ቁጥር አይሆንም። ኢትዮጵያ ስልክ ቁጥር ኮድ አይልክም። ዩቲዩብ በኢትዮጵያ ስልክ ቁጥር ኮድ ስለማይልክ እዚህ ጋር በመንካት ያው የተለያዩ ሀገሮች አሉ። ይቅርታ በጣም የተለያዩ ሀገሮች አሉ። ብዙ ሀገሮች የፈለጋችሁትም ማለት ነው እንደያላችሁበት ሀገር መምረጥ ትችላላችሁ ማለት ነው። ኦኬ ያው የት ላደርገው እኔ እንጃ። እስኪ የት ላደርገው? እኔ ያለሁት ጆርዳን ነው። በርግጥ ግን እኔ ስልክ ቁጥር ስለሌለኝ እሺ ብቻ ያላችሁበትን ሀገር ትመርጡና ማለት ነው ሀገራችሁን እዚህ ላይ ታስገባላችሁ። ከዛ የምታስገቡት ቁጥር ልክ ሀገሩን ስታስገቡ ራሱ ኮዱን ያስገባላችኋል። ያያችሁት ነው። ልክ እንደዚህ ስለሚያስገባላችሁ ይሄንን ቁጥራችሁን መጫን ነው ማለት ነው። ቁጥሩን ስታስገቡት እዚህ ጋር በሜሴጅ ነው ወይስ በኮል ተደውሎ መላክ እንዲላክላችሁ የምትፈልጉት ሜሴጁ ማለት ነው። በዚህ ቁጥር 6 ቁጥር ይላክላችኋል ኮድ ማለት ነው። ቁጥር 6 እሷን ኮድ እዚህ ላይ ስታስገቡ ነው በቁጥሩ በኩል ይመጣላችኋል። ያንን ቁጥር ስታስገቡ ነው ቀጥታ ኔክስት ብሏችሁ እዚህ ጋር በቻት ትመርጣላችሁ። ከዛ እዚህ ጋር ኔክስት ይላችኋል። እኔ ስልክ ቁጥር ስለሌለኝ ማለት ነው አይሰራልኝም እና ይሄንን በመንካት ኔክስት ስትሉት ራሱ በ24 ሰዓት ኮዱን ካስገባችሁ በኋላ በ24 ሰዓት ውስጥ ላይቭ እንድትገቡ ይነግራችኋል ማለት ነው። ያኔ እናንተ ላይቭ መግባት ነው። በ24 ሰዓት ሲሞላችሁ ቀጥታ ላይቭ መግባት ትችላላችሁ ማለት ነው። አሁን ደግሞ እንዴት ላይቭ እንደምንገባ ይሄ ከከፈተልን በኋላ 24 ሰዓት በኋላ እንዴት ላይቭ እንደምንገባ አብረን እናያለን ማለት ነው የኔ ወዶች። እሺ የኔ ወዶች አሁን ደግሞ እዚሁ ጋር እንገባለን ማለት ነው። እዚሁ ፕላስ ምልክቷ ጋር እንገባለን ወደ ውስጥ። ያው እዚህ ጋር ላይቭ አለ። ላይቭን በመንካት ወደ ውስጥ እንገባለን ማለት ነው። ስንነካት እዚህ ጋር ምን አለ መሰላችሁ ፎቶ የምታስገቡበት ነው። እዚህ ጋር
እቺ የሰው ምልክቷ ፎቶ በፎቶ ብቻ መግባት ስትፈልጉ የምታስገቡባት ነች ማለት ነው። እቺ ስትነኳት ከጀርባ ፎቶ ይመጣላችኋል። ኦኬ ከዛ በመቀጠል ደግሞ እሺ ነውዶች በመቀጠል ምንድነው የምናደርገው መሰላችሁ? ይቺኛውን እንነካለን። ይቺን ስንነካ እዚህ ጋር ታይትል መጻፍ አለብን እዚህ ጋር ማለት ነው። ይሄ ታይትል ይባላል። አሁን ለምሳሌ ይሄንን አጥፍቼ እኔ ታይትል ልጽፍ ነው ማለት ነው። ለምሳሌ ሰላም ብዬ ልጻፍ፣ ሰላም ብዬ ጻፍኩኝ። ከዛ እናንተ የፈለጋችሁትን ማለት ትችላላችሁ። እዚህ ጋር ደግሞ ከታች ዲስክሪፕሽን፣ ይሄ ዲስክሪፕሽን ይባላል። እዚህ ጋር ዲስክሪፕሽን ይባላል። ምንድነው ዲስክሪፕሽን ማለት? ስለ ላይቭ ላይ ቁጭ ብላችሁ ስለምታወሩት ርዕስ መጻፍ ማለት ነው። ስለምታወሩት ነገር አሁን ለምሳሌ በቃ የተለያየ የራሳችሁ ሀሳብ ሊኖራችሁ ይችላል። ያንን ሀሳባችሁን እዚህ ላይ በዝርዝር የምትገልጹበት ነው ማለት ነው። እኔ ወደ ኋላ ልመለስና ከዛ በመቀጠል ደግሞ ይሄኛው ደግሞ በግሩፕ መግባት ስትፈልጉ፣ ከጓደኞቻችሁ ጋር መግባት ስትፈልጉ እዚህ ጋር ይሄ ማለት ነው ጎ ላይቭ ቱጌዘር የሚለው ጋር ይሄንን ስትነኩት ከጓደኞቻችሁ ጋር አንድ ላይ አብራችሁ ለመግባት ማለት ነው። በጎንና በጎን ያመጣላችኋል። እቺኛዋን ስትነኩ ጓደኛችሁ ሲኖር አብራችሁ ለመግባት እቺን ስታበሯት ራሱ ያስገባችኋል ማለት ነው ከጓደኞቻችሁ ጋር። በመቀጠል ደግሞ ይቺኛዋን ስክሪን ይቺኛዋን ማለት ነው ስታበሯት አሁን ፎቶ ላይ እንደማስቀምጥላችሁ አድርጎ ላይቭ ያስገባችኋል ማለት ነው። ይሄንን ካላበራችሁ ደግሞ ቀጥታ በቪዲዮ ላይቭ ነው የሚያስገባችሁ። ኦኬ ቀጥታ በቪዲዮ ፊት ለፊት ያስገባችኋል ማለት ነው። ይቺን ካበራችሁ ግን እንደዚህ እንደ ፎቶ አድርጎ ያመጣላችኋል ማለት ነው። ከዛ በመቀጠል ጎ ላይቭ ነው የምትሉት። ይሄንን ጎ ላይቭ ነው የምትሉት። ጎ ላይቭ ስትሉት እዚህ ጋር ደግሞ ምን ይላል መሰላችሁ? እዚህ ጋር የህፃናት ነው ወይስ አይደለም የምትገቡት ላይቭ ላይ። አሁን ይሄ ለህፃናቶች ነው ወይስ አይደለም? እኛ የምንለው ኖ ነው። ስለዚህ የህፃናቶች ስላልሆነ ኖ ነው የምንለው። ኦኬ ስለዚህ አሁን ቀጥታ እዚህ ጋር ጨርሰናል። ምን እንላለን? ጎ ላይቭ ነው የምንለው። ቀጥታ ቀላል ነው። ጎ ላይቭ ስትሉት ላይቭ ያስገባችኋል። እኔ አሁን ላይቭ መግባት ስለማልፈልግ ላይቭ አልገባም ማለት ነው። ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። የኔ ውዶች አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቤተሰብ እንሆን፣ አበረታቱኝ። የምር ደስ ይለኛል ብታበረታቱኝ የኔ ውድ ቤተሰቦች ሁላችሁንም በጣም ማመሰግነው። ያው 600 ሰብስክራይብ ገብቻለሁ። አንዳንዴ ቢቀንስም ግን እግዚአብሔር ይመስገን ምንም አልልም። እና ደግሞ የገባችሁ ቤቴን ይውልኝ። ያው የተለያዩ ቪዲዮዎች ሰርቻለሁ። ቪዲዮ ላይ ብትገቡ ብዙ አይነት ቪዲዮዎች ሰርቻለሁ። ስለ በቃ ኢሜል እንዴት የጠፋባችሁ ምናምን ፕሮፋይል አሰራር ሁሉንም ነገር ብዙ ነገር ሰርቻለሁ። እየገባችሁ ቪዲዮን እዩልኝ ማለት ነው። በጣም አመሰግናለሁ። እዚህ ጋርም እንደገና ላይቭ እንዴት እንደምትገቡ ብዬ ሌላ ቪዲዮ ሰርቻለሁ። እዚህ ጋር ኢሜል የጠፋባችሁ ብያለሁ። እዚህ ጋር ደግሞ ኮፒራይት ይባላል። የሰው ቪዲዮ ፖስታችሁ ኮፒራይት ሲመጣባችሁ እንዴት እንደምታጠፉ፣ እዚህ ጋር ደግሞ እንዴት ፕሮፋይል እንደምትሰሩ፣ እዚህ ጋር ዩቲዩብ ቻናል ስምና ፕሮፋይል እንዴት እንደምትቀይሩ ቪዲዮ ሰርቻለሁ። እየገባችሁ ይሉኝ። እዚህ ጋር ደግሞ ሎጎ እንዴት እንደሚሰራ፣ እዚህ ጋር ደግሞ የስልካችን ቋንቋ ቢቀየርብን እንዴት አድርገን እንደምንቀይር አብረን እናያለን ማለት ነው። በጣም አመሰግናለሁ። ቴንክ ዩ ሶ ማች። አበረታቱ። በዚሁ ቀጥሉበት። ቴንክ ዩ